በ1610 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጋሊሌዮ ጋሊሌ በሰራው የመጀመሪያ ቴሌስኮፕ ወደ ህዋ ሲመለከት ያየውን ነገር ማመን አቅቶት ነበር። ሳተርን ጆሮ ያላት ፕላኔት መስላ ታየች። በኋላ ላይም በ1655 ክርስቲያን ሁጊንስ የተባለ ዳች ሳይንቲስት እነዚህ ጆሮዎች በእርግጥም በፕላኔቷ ዙሪያ የሚንሳፈፉ ቀለበቶች መሆናቸውን አረጋገጠ። ዛሬ ግን በዘመናዊ የህዋ መንኮራኩሮች እገዛ የእነዚህን ቀለበቶች እውነተኛ ሚስጥር ደርሰንበታል። በዛሬው አጠር ባለች የዶክመንተሪ ቪዲዮአችን የሳተርን ቀለበቶች እንዴት እንደተፈጠሩ፣ በውስጣቸው ምን እንደያዙና የሳይንስ ሊቃውንቶች የደረሱበትን አዲስ ግኝትና የወደፊት ስለሚመጡበትን አስደናቂ እውነታ በጥልቅ እንመረምራለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷን መጫናችሁ እንዳትረሱ። ወደ ቪዲዮ ከሩቅ ስንመለከታቸው የሳተርን ቀለበቶች እንደ ሲዲ ጠንካራና ወጥ ሰሌዳ ቅርጽ ያላቸው ይመስላሉ። ነገር ግን እውነታው ከዚህ እጅግ የራቀ ነው። የሳተርን ቀለበቶች የተሰሩት በቢሊዮን ከሚቆጠሩ ጥቃቅን የበረዶ ቅንጣቶች፣ የድንጋይ ስብርባሪዎችና ከአቧራ ነው። የእነዚህ ቅንጣቶች 99% የሚሆኑ ንጹህ የበረዶ ውሃ ነው። በጣም የሚያስገርመው ነገር የቀለበቶቹ ስፋት ነው። ከ282000 ኪሎ ሜትር በላይ ቢሆንም ከምድር እስከ ጨረቃ ያለውን መንገድ 3/4 ማለት ነው። ውፍረታቸው ግን እጅግ በጣም ቀጭን ነው። በአማካኝ ከ10 እስከ 30 ሜትር ብቻ ነው። ይህ ማለት ቀለበቶቹ በስፋታቸው ልክ ውፍረታቸው ይህን ያህል ነው ማለት ነው። ቀጭን በመሆናቸው ምክንያት እንደ ወረቀት ይቆጠራሉ። ሳይንቲስቶቹ ቀለበቶቹ እንደ ግኝታቸው በቅደም ተከተል በፊደላት ሰይመዋቸዋል። ኤ፣ ቢ እና ሲ በማለት ቀለበቶቹ በቴሌስኮፕ በግልጽ የሚታዩ ሲሆኑ ቢ ሪንግ የሚለውን ክፍል ይወክላል። ከሁሉም በላይ ወፍራምና ከፍተኛ የበረዶ መጠን የያዘው ክፍል ሲሆን በእነዚህ ቀለበቶች መካከል ካሲያኒ ዲቪዥን የሚባል ነገር አለ። ከ4800 ኪሎ ሜትር በላይ ይገኛል። አሁን ደግሞ ወደ ዋናውና አሳሳቢ ጥያቄ እንምጣ። እነዚህ በቢሊዮን የሚቆጠሩ የበረዶ ድንጋዮች በሳተርን ዙሪያ እንዴት ሊሰበሰቡ ቻሉ? ሳይንቲስቶች ሶስት ዋና አሳማኝ ንድፈ ሀሳቦችን ያቀርባሉ። ሳይንቲስቶች የሚያቀርቡት የመጀመሪያው ንድፈ ሀሳብ ከ100 ሚሊዮን ዓመታት በፊት አንዲት ትልቅ የበረዶ ጨረቃ ነበር። ወደ ሳተርን ጨረቃዋ እየቀረበ በመጣች ቁጥር ፕላኔቷ በጣም ግዙፍ በመሆኗና የራሷ ከፍተኛ ስበት ኃይል በመኖሩ በሳይንሱ ህግ ሮቼር ሊሚት በሚባል ህግ መሰረት አንዲት ትንሽ አካል ወደ ትልቅ ፕላኔት እጅግ በጣም እየቀረበ ሲመጣ የፕላኔቱ ስበት ጨረቃዋን ይበጫጭቃታል። በዚህ ምክንያት ጨረቃዋ በህዋ ውስጥ ተሰባብራ በመበተን በሳተርን ዙሪያ የሚገኙትን ቀለበቶች ሆና ቀረች የሚል ነው የመጀመሪያው ንድፈ ሀሳብ። የመጨረሻው ንድፈ ሀሳብ ሳተርን ስትፈጠር አብረው የቀሩ ጥንታዊ አካላቶች ናቸው ብለው ያምኑ ነበር። ነገር ግን ይህ ንድፈ ሀሳብ በቅርቡ ውድቅ ተደርጓል። ናሳ ካሲኒ የተባለ መንኮራኩሩን በ2017 ዓ.ም ልኮ ነበር። ታዲያ ይህች መንኮራኩር በሳተርን አካል ውስጥ በመግባት ምርመራ አድርጋ ነበር። ምርመራውን ወደ ምድር ሲመጣ በጣም አስገራሚ መልስን ይዞ ነበር የመጣው። የሳተርን ቀለበቶች እድሜ ከ100 ሚሊዮን እስከ 400 ሚሊዮን ዓመታት ብቻ መሆኑን አረጋገጠች። ይህ ማለት ሳተርን ከተፈጠረች 4.5 ቢሊዮን ዓመታት ነው። ቀለበቶቹ ግን ከዛ እድሜ በጣም ያነሱ መሆናቸው ተረጋገጠ። ይህ ማለት ዳይኖሰሮች በምድር ላይ በነበሩበት ዘመን ሳተርን ቀለበት አልነበራትም ማለት ነው። አሁን ላይ ናሳ አንድ አስገራሚና አስደንጋጭ ነገር ላይ ደርሷል። የሳተርን ቀለበቶች ለዘላለም እንደማይኖሩ ተረጋግጧል። በየሰከንዱ እየጠፉ እየተበታተኑ ይገኛሉ። ይህ ሂደት ደግሞ ሪንግ ሬን ይባላል፣ ወይም ደግሞ የቀለበት ዝናብ። በሳተርን ቀለበት ዙሪያ ያሉት እነዚህ ትናንሽ የበረዶ ቅንጣቶች የፀሐይ ጨረር፣ አልትራቫዮሌት፣ ጥቃቅን የሜትሮይድ ግጭቶችን በየቀኑ በውስጡ ያሉትን የበረዶ ቅንጣቶች ወደ ኤሌክትሪክ አስተላላፊነት ይቀይራቸዋል። ቻርጅድ ፓርቲክልስ ማለት ነው። በዚህ ጊዜ የሳተርን ግዙፍ የማግኔት ፊልድ እና የስበት ኃይል እነዚህን የበረዶ ቅንጣቶች ወደ ፕላኔቷ ሜሶስፌር ይስባቸዋል። በየሰከንዱ ከ10,000 ኪሎ ግራም በላይ የበረዶ ዝናብ ወደ ሳተርን ይጎርፋል ማለት ነው። ይህ ማለት በግማሽ ሰዓት ውስጥ አንድ ሙሉ የኦሎምፒክ መዋኛ ገንዳ የሚሞላ የውሃ መጠን ያክል ማለት ነው። ሳይንቲስቶች እንደሚገምቱት ከሆነ በሚቀጥሉ 100 ወይም ደግሞ 300 ዓመታት ውስጥ የሳተርን ቀለበት ሙሉ በሙሉ ይጠፋል ብለው ይገምታሉ። የዛሬው ማጠቃለያችን የሚሆነው እኛ የሰው ልጆች በጣም እድለኞች መሆናችንን ያሳየናል። ከኛ በፊት የነበሩ ፍጥረታትና ከኛ በኋላ ከሚሊዮን ዓመታት በኋላ የሚመጡ ፍጥረታት የሳተርን ቀለበት ማየት እንደማይችሉ ያሳየናል። የዛሬው ቪዲዮአችን ይህን ይመስል ነበር። የእውቀት መስኮቶች ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁ ሼር አድርጉላቸው። ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። ቀጣይ ሳምንት እስከምንገናኝ ድረስ ባይ ባይ።